ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ጽናት የተሰኘውን ታሪክ ከባለፈው የቀጠለ ክፍል 9 እያላችሁ መጥቻለሁ። ታሪኩ ከተመቻችሁና ቀጣይ ክፍል በፍጥነት እንዲለቀቅ ከፈለጋችሁ ላይክ፣ ሰብስክራይብ እያደረጋችሁ ከቪዲዮ ጋር እስከ መጨረሻው አብራችሁን ቆዩ። ጽናት ክፍል 9። ጽናት ሁሌም ይህ ነገር መስማት ሰለቻት። ታለቅስ ነበር። ገና ሳታድግ በቅጡ እንዲህ መባሏ ምቾት ነስቷታል። በየመንገዱ የሚሰማት አሮጊቶችም ጭምር ሰለቿት። ከዛም ሊባኖስ አንድ ሀሳብ አመጣች፣ ቤት መቀየር። በዚህ ተስማምተው ሊባኖስ ቤት መፈለግ በጀመረች በሳምንቱ አገኘች። ይህን ዜና ለእነ ትዕግስት እንደ ስትል ነገረቻቸው። ቤት አግኝቼላችኋለሁ፣ ያው ሰፈሩ ከዚህ የባሱ ሰዎች ነው ያሉበት ነው፣ ግን ይሁን አለቻቸው። ስትነግራቸው ጽናት ቡና እያፈላች ነበር። ከቡናው ተነስታ ፍራሹ ላይ የተቀመጠችውን ሊባኖስን እና ዌልቸር ላይ የተቀመጠችውን በጸሎትን ሳመቻቸው። በነጋታው ሊባኖስ የነገረቻቸውን ሁሉ አድርገው ወደ አዲሱ ሰፈር ወደ አዲሱ ቤት ተቀላቀሉ። ይህ ሲሆን ጽናት 10 ክፍል ደርሳ ነበር። እነ ጽናት ያን ጊዜ ኑሮም በጣም ከበዳቸው። ከቤታቸው ሽያጭ የተረፈውን አንድ በአንድ ለትዕግስት መታከሚያ እና ለኪራይ ካደረጉት ወራት ተቆጠሩ። እንኳን ብር የሰው ልጅም አካል አልቆ እና ረግፎ መንምኖ ያልቃልና እጃቸው ላይ ያለው ብር አንድ በአንድ ለቤት ኪራይ እና ለበጸሎት ሕክምና ወጥቶ አለቀ። አሁን ከድሮ በበለጠ ህይወት ከበደች። ፊቷንም አዞረች። በይበልጥና ደግሞ በእጥፍ ችግራቸው ልክ እንደተወካ እና ኩፍ እንደሚሊጥ ወደ ላይ ወጥቶ ተስፋቸው ደግሞ ሊጡ ሲመለስ ያለው አይነት መመለስ፣ በቀጥታ እንደ መተንፈስ፣ በቀስታ እንደ መቀነስ፣ በቃ ኑሮም እንዳልቦካ ሊጥ እንደ መኮምጠጥ ሆነ። ታዲያ ይህንን ኑሮ መኖር ለማን ነው ቀላል? ለትንሿ ጽናት ነው ወይስ የአይን ብርሃኗን እና የመራማድ ጸጋዋን ለተገፈፈችው በጸሎት? መልስ የለም። ጽናት ከትምህርቷ ስትመለስ አንፓቴቶ እና ፓስታ በመስራት እና በመሸጥ ከዛም ብር በማጠራቀም ለሆዳቸው ተርፋለች። ሊባኖስ አትረዳቸውም። ነገር ግን እሷም እርጋፊ ሳንቲም የሌላት ድሃ ነች። ጽናት መጀመሪያ ሰሞን ለአንድ ቀን የሊባኖስ ሰፈር አይተዋለች። በመጀመሪያ ቀን ግን ሊባኖስ ጽናት እንድትገባ አልፈቀደችላትም። ሁሌም ቢሆን የሊባኖስን ቃልን መቼም አትረሳ። ሊባኖስ ለጽናት ብርታት ሆናታለች። ሊባኖስ አሁን የት እንዳለች ሳትናገር ድራሿ ጠፍቷል። ይህ ነገር ጽናት እና በጸሎትን ቢያሳስባቸውም መፍትሄ አላገኙም። ጽናት ትኖራለች ብላ የምታስብበት ቦታ ሁሉ ፈለገቻት። ነገር ግን ሁሌም ሊባኖስ ቋሚ መኖሪያ እንደሌላት እና ባገኘችበት እንደምታድር ከመንገር ውጭ ማንም ምንም አላለም። እንደውም ስለ ሊባኖስ ስትጠይቃቸው ፍርሃትና ድንጋጤ ከፊታቸው ይነበባል። ጽናት ለምን ስለ ሊባኖስ ሲነሳ እንዲህ እንደሚሆኑ ግራ ገባት። ሊባኖስ ከጠፋች ወራት ተቆጥረዋል። በእነዚህ ወራት ውስጥ ግን አንድ ሰው አግኝታ ነበር። ሰውየው ሊባኖስን በደንብ እንደሚያውቃት እና ሊባኖስ ማለት የመስቀል ወፍ እንደሆነች ማንም እሷን ፈልጎ ማግኘት እንደማይችል እና ተመልሳ ብትመጣ እንኳን ከእሷ እንድትርቅ ሊባኖስን በደንብ እንደሚያውቃት እና መጀመሪያ ሰውን መላክ ሆና ቀርባ ከዛም በአይኗ ኃይል ደግሞ ግባት ውስጥ ገብታ ሞትን የሚያስመኝ ስቃይ እንደምታሰቃይ ወሎዋ የመቃብር ቦታ ላይ እንደሆነ የሞቱ ሰዎችን እንደምትወድ በቁም ያለውን ሰውም ገድላ ወደ ሬሳነት መቀየር ለእሷ በቁም ላለ ሰው ውለታ እንደሰራች እንደምትቆጥር ነገራት። ጽናት አማተበች። በጣም ፈራች። ሰውየው የሚነግራት ፊልም ይሁን እውነት ቀልድ ይሁን ውሸት ግራ ገብቷታል፣ ግን ደግሞ ጨንቋታል። ሌላው ጽናት ሰላም የነሳት
ከድሮ ሰፈራቸው እንዴት ሴት መጥታለች። ሴቲቱ የእነርሱ ሰፈር ባለጫት ቤት ሰውዬ አያት ናት። ድሮ ሰፈራቸው የሚያወሩትን ሁሉ ለባለጫት ቤቱ ስትነግረው ጫት ቤቱ ለደንበኞቹ፣ ደንበኞቹ ለሴተኛ አዳሪዎች እና ለሚስቶቻቸው ተናግረው ወሬውን ነዙት። አንድ ቀን ጽናት ለአንድ ጀንበር ራሷን ጠንክራ ውስጧንም ጠንክራ አድርጋ ተነሳች። ጊዜው የ10ኛ ክፍልን ፈተና ተፈትና በጥሩ ውጤት አልፋ ክረምት ላይ ነበር። ጽናት ለራሷ እሷን አበርትታ እህቷን ማበርታት እንጂ ማሰነፍ እንደሌለባት ተረዳች። ከዛም የምትሸጣቸው ምግቦች በብዛት እየሰራች ለቀን ሰራተኞች ለመሸጥ ወሰነች። ለእህቷም አማከረቻት፣ ተስማሙ። ከዛም ሄዳ የሄለን ኬለርን መጽሐፍ በቅናሽ ገዛች። ከዛም እህቷን መጥታ እህቴ እኛ ጠንካሮች መሆን አለብን፣ ከእኛም የባሰ አለ እኮ እየውልሽ ዛሬ ስለ ሄለን ኬለር አነብልሻለሁ፣ በቃሌ ከነገርኩሽ ይበልጥ እንድታውቂው ነው። በጸሎት የጽናት በአንድ ጀንበር መቀየር አስገርሟታል። እሺ ጽናቴ የኔ ጽናት አለቻት። ጽናት የበጸሎትን እጆች እየዳበሰች እና ደግሞ አሁን እረፍት ስለሆንኩኝ ሁሌም ቤተ ክርስቲያን እንሄዳለን፣ ልክ እንደ ድሮችን አበባና እማማንም እንጎበኛቸዋለን። አሁን ምግብ የመሸጫ ሰዓት ሳይደርስ ስለ ጠንካራዋ ሄለን ኬለር አስታውሺ እህቴ። ይች ሴት ማየትም መስማትም መናገርም ጭራሽ የማትችል ሴት ናት፣ ግን ደግሞ ጠንካራ ናት። አየሽ እህቴ ያለንን እናመስግን፣ የሚመጣው ፈጣሪ ያውቃል። ሌላው ደግሞ መጽሐፍ ቅዱስም አነብልሻለሁ። አይምሯችን ከጠነከረ ሌላው ትርፍ ነው። ያቺ የጫት ቤት አያት ጠንቋይ ናቸው ብላ ለሰፈሩ ተናግራ፣ ከዛም ይሄው የማይሉት ነገር የለም እህቴ ግን እንጠንክር አለቻት። በጸሎት ለጽናት ማደግን በአንደበቷ አስተውላ እጅግ ተደሰተች እና ነይልኝ ብላ እጇን ዘረጋችላት። ጽናትም ብድግ ብላ ልታቅፋት ወደፊቷ ተጠጋች። ነገር ግን ከፊቷ የሚታየው ድንግዝግዝ የሚል ነገር ነው። ሰውነቷ እንደ መዛል አረጋት። ጽናት ራሷን ሳተች። በጸሎት ደነገጠች። ከዊልቸሩ ልትወርድ ስትሞክር አብራት ወደቀች። ማን ያንሳቸው? መራመድ የማትችለው በጸሎት ወይስ ራሷን ስታ የወደቀችው ጽናት? መንቀሳቀስ የማትችለው በጸሎት ማንንም ማንሳት አልቻለም። ጮኸውም ጎረቤት መጥራት አልቻሉም። ምክንያቱም ጽናት ራሷን ስታለች። በጸሎትም ስትወድቅ ጭንቅላቷን የመታት ዘነዘና ጭንቅላቷን አድምቷታል። በጸሎት እንደ ጽናት ራሷን ሳተች። ማን ይድረስላቸው ታዲያ? ወደ ቻናል ቤተሰቦች ክፍል 9 እዚህ ጋር ያበቃል። ቀጣይ ክፍል በፍጥነት እንድረሳችሁ ላይክ፣ ሰብስክራይብ ማድረግ አትርሱ።